ሰላም ቅዱሳን እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እኔ ወንድማችሁ እስራኤል ነኝ። ባለፈው ስለ ሬጅስትሬሽን ሜሞሪ ሰፊ ነገር አሳይቼ ነበረ። ዛሬ ደግሞ ስለ ኮርድ ነው የምናየው። ሩት ኮርድ፣ ፈርስት ኢንቨርዥን፣ ሰከንድ ኢንቨርዥን የሚባሉ ኮርዶችን ብዙ ጊዜ በቴሌቪዥን ሊሆን ይችላል፣ በዩቱብ በቪድሜት በሚታዩበት ሰዓት ላይ ኮርድ በሚይዙበት ሰዓት ላይ ኢንቨርዥን ኮርዶችን በሚይዙበት ሰዓት ላይ በጣም ግራ ትጋባላችሁ እና በተለይ ጀማሪ ሙዚቀኞች ማለት ነው እንዴት ነው እንደዚህ ማዘብ የሚችሉት እንዴት ምናምን አይነት ባይነት አእምሮቻችን ውስጥ ይፈጠራል ማለት ነው። ስለዚህ ዛሬ ሁሉም ኮርዶች ሰባቱንም ፈርስት፣ ሰከንድ፣ ሰርድ፣ ፊፍት፣ ሲክስ፣ ሰቨንዝ እንዴት አድርገን ኢንቨርዥን ፈርስት ኮርዶች እንዴት እናገኛለን፣ ሰከንዱንስ እንዴት እናገኛለን የምነው ነገር ዛሬ በሰፊ ማሳያችሁ ይሆናል። ቀጣይም ደግሞ በሌላ ቪዲዮ እንገናኛለን። ቀጥታ የዛሬን ትምህርት ላስተምራቸው ስለሆነ ቀጥታ ወደ ትምህርቱ የምንመጣ ይሆናል። አብራችሁን ቆዩ። ፈርስት ኢንቨርዥን ኮርድ ለምሳሌ ሲ ሜጀር እንወስዳለን ማለት ነው። ለምሳሌ እዚህ ጋር እንደምንመለከተው እንግዲህ አንድ ነገር ማወቅ አለባቸው ነገር እዚህ ጋር አንድ ኦክታቭ አለ፣ ሁለት ኦክታቭ፣ ሶስት፣ አራት፣ አምስት ኦክታቭ አለው ኪቦርድ። እኛ የምንጠቀመው በቸርች ላይ የምንጠቀመው ኪቦርዶች አምስት ኦክታቭ አላቸው። ስለዚህ የአምስቱም ኦክታቭ ድምፅ ተመሳሳይ ነው። ነገር ግን ወደፊት ወደ ቀኝ በኩል እየተጫወትን በምንሄድበት ሰዓት ላይ ድምፁ ይቀጥናል፣ ወደ ኋላ በምንመጣበት ሰዓት ላይ ይወፍራል። ለምሳሌ እየቀጠነ ነው የሚሄደው፣ ወደ ኋላ ስንመጣ ደግሞ እየወፈረ ይመጣል ማለት ነው። ልዩነቱ ይሄ ነው። ነገር ግን ዛሬ ታዲያ ላሳያችሁ የፈለኩት ነገር ምንድን ነው? ስለ ኮርድ ኢንቨርዥን ማለት ነው። እንዴት አድርገን ነው ኢንቨርዥን ማለት ሩት ኮርድ ለምሳሌ ሲ ኮርድ በምንይዝበት ሰዓት ላይ አያችሁት፣ እዚህ ጋር የምትመለከቱበት ሰዓት ላይ ስክሪን ላይ ሲ ኮርድን ያሳያል ማለት ነው። ሲ አያችሁ፣ ሲን ያሳያል። ስለዚህ ይሄን ሲን ለማምጣት የሱን የመጀመሪያው ሩት ኮርዱ ምንድን ነው? ሲ መጀመሪያ እንጻፍና ከዛ በኋላ አብረን እንከታተላለን። ሲ ያለች እዚህ ጋር ከዛስ ኢ ከዛ ደግሞ ጂ። ይሄ የሲ ሩት ኮርድ ይባላል ማለት ነው። ከዛ ደግሞ የድን እናወጣለን። ኖርማል እኛ የምንጫወተውን ኮርድ የድን ስናወጣ ከዲ ይጀምራል። ከዛ በኋላ ዲ ኤፍ አለ። ከፍስ ምንድን ነው የምቀጥለው? ኤ። ይሄ የዲ ኮርድ ነው። ከዛ ደግሞ የኢ እናወጣለን። ኢ እዚህ ጋር እናንተ ስክሪንም ላይ እየተመለከታችሁ ስለሆነ ችግር የለውም። ከኤ ቀጥሎ ምንድን ነው? ጂ አለች። ከጂ ቀጥላ ቢ። ከዛ ኤፍም ኤፍ ኤ ሲ። ከዛ ደግሞ የጂ እናወጣለን። ጂ ቢ ዲ። ከዛ ደግሞ የኤን ኤ ሲ። ከዚህ ቀጥሎ ኢ እናገኛለን። ከዛ ደግሞ የቢን ቢ። ከቢ ቀጥሎ ዲ ኤፍ ይሆናል ማለት ነው። ይሄ ነው። ይሄ የኪቦርድ ላይ እኛ በብዛት ለምንይዘው ብዙ ጊዜ ቸርች ላይ የምንጠቀመው ኮርዶች ናቸው። ስለዚህ ይሄንን ኮርድ እንዴት አድርገን ነው ኢንቨርዥን የሲ ፈርስት ኢንቨርዥን፣ ሰከንድ ኢንቨርዥን ሁሉም ፈርስት ሰከንድ ኢንቨርዥን ኮርዶች አሉ። ሴቨንዝ ምናምን የሚባሉ የተለያዩ አይነት ኮርዶች አሉ። ዛሬ ግን ስለ ኢንቨርዥን ኮርድ እንዴት አድርጋችሁ መያዝ እንደምትችሉ ለማሳየት አክል ነው በፊታችሁ የመጣሁት። እስከ መጨረሻ ድረስ ታግሳችሁ ተከታተሉኝ። አመሰግናለሁ። እንደምትመለከቱት ሲ ኮርድ በምንይዝበት ሰዓት ላይ በደንብ ተመልከቱኝ። አሁን ለምሳሌ እንደዚህ ያዝኩኝ ሲ ኮርድ ማለት ነው። ሲን ከዛ ይህንና ጂን አንድ ላይ በሚይዝበት ሰዓት ላይ ሲ ኮርድ እናገኛለን። ሲ በደንብ ይታይቻል። ሲ እናገኛለን። ስለዚህ ሁለት ፈርስት ኢንቨርዥን ኮርድ ለማግኘት ታዲያ ምንድን ነው ማለት አለብን?
በዚህ 3 ድምፅ ውስጥ ቅድም ተናግሬያለሁ። አንድ ነገር ልብ ማለት ያለባችሁ ነገር ኦክታቡ ድምፁ ተመሳሳይ ነው፣ ልዩነት የለውም። ይሄ ማለት ይሄ ሲ ከሆነ ይሄ ሲ ነው፣ ይሄ ሲ ሻርፕ ከሆነ ይሄ ሲ ሻርፕ ነው። ወደ ኋላ ስንመጣ ፍላት ምን ከሆነ ፍላት ነው። ሲ ሲ ዲ ዲ ኢ ኤ ኤፍ ኤፍ ጂ ጂ ኤ ኤ ቢ ቢ እያለ ነው የሚቀጥለው። ተመሳሳይ ናቸው ድምፁ። ስለዚህ ሲ ኮርድ እንደዛ አድርገ የሚይዝ ከሆነ ማለት ነው። ለምሳሌ ይሄንን እኮ ሲ ኮርድ ሩት ኮርድ ነው። ስለዚህ ሲ ኮርድ ለመያዝ ሲን ኢና ጂን ሲ ኢንንና ጂን ሲና ኢና ጂ አንድ ላይ ሲይዝ ለምሳሌ የመጀመሪያውን ሲ ብለቅ የመጀመሪያውን ሲለቀኩኝ በደንብ ይታያቸዋል ብዬ አስባለሁ። እዚህ ጋር ኮርድ የመጀመሪያውን ኢን ሲለቀኩኝ፣ ስለዚህ እነዚህ ሁለት ሚዝ ከሆነ ይሄኛውን ስለለቀኩኝ እችን ስለለቀኩኝ እችን መያዝ አለብኝ ማለት ነው። ምኑን ሁለት ኪ ያለበት መጀመሪያ ሲ ነው እንደ ብዬ ነገርኩኝ። ሁለት ኪ ያለበት መጀመሪያ ኪ የሚገኘው በግራ በኩል ምንድነው ሲ አይደለ? ስለዚህ አንደኛውን እንደዚህ አድርገ ያዝኩኝ። ከዛ በኋላ እቺን ኪ መጀመሪያ ላይ ያለውን ኪ እቺን ማለት ነው። እቺን የሚለቅ ከሆነ ቀጥታ የቱ መያዝ አለብኝ? ፊት ለፊት ያለውን ሲን መያዝ አለብኝ። እዚህ ጋር ኮርዱን ብታዩ ይሄው ሲ በቃ ይሄ ፈርስት ኢንቨርዥን ሲ ኮርድ ይባላል ማለት ነው። ምንም ልዩነት የለውም። ፈርስት ኢንቨርዥን ሲ ኮርድ ዝሷን ይሄ ነው። ከዛ በኋላ ሰከንድ ኢንቨርዥን ለማድረግ ደግሞ እዚህ ጋር ያለውን ኪ እንለቃለን። እዚህ ጋር ያለው ለምሳሌ መጀመሪያ እንዲዘባ ሲ፣ ስለዚህ ምንም ልዩነት አይፈጥረውም። ይሄ ሁለት ኪ ያለበት መጀመሪያው ኪ ሲ ስለሆነ እችን ስለቅ እዚህ ጋር ፊት ለፊት ያለውን ቢይዝ ምንም ልዩነት የለውም። ያው ሲ ነው። ከዛ ደግሞ እዚህ ጋር ያለውን ለምሳሌ እዚህ ጋር ምን ነበር? ይሄ ኢን አይደለ? ኢን ቅድም አንድ ላይ የነበረ እሱን ትቼ የመጀመሪያውን ትቼ ወደፊት መጣሁን። ይሄን ምለቅ ከሆነ ይሄን ኢን ምለቅ ከሆነ ፊት ለፊት ያለውን ኢ መያዝ አለብኝ ማለት ነው። ምኑን ለማምጣት? ሰከንድ ኢንቨርዥን ኮርድ የሲን ለማግኘት ግዴታ እንደዚህ መያዝ አለብኝ ማለት ነው። እና ታዲያ በዚህ መሰረት የሲ ሩት ኮርዱ ምንድነው? ሲ እና ጂ ሲሆን ፈርስት ኢንቨርዥን ኮርድ ደግሞ ለማግኘት ምን ማድረግ አለብን? ኢን እናስቀድማለን። ይኸው ምንም እንኳን እናደርግም፣ መሀል ያለውን ፊት ለፊት እናመጣለን። ከዛ በኋላ ጂን እናስቀጥላለን። ከዛ በኋላ ሲ ላይ ያልቃል ማለት ነው። ይሄ ማለት ቅድም እንደያዝን ማለት ነው። እቺን እንደዚህ ያዝነውን ሲን ለቀን በኢን እንጀምራለን። ምን ላይ እንጨርሳለን? ሲ ላይ እንጨርሳለን። ፈርስት ኢንቨርዥን ኮርድ ይባላል። ስለዚህ እንደዛ ካደረግን ከፈርስት ደግሞ ወደ ሰከንድ ኢንቨርዥን ኮርድ ለመያዝ ማድረግ አለብን። ከመሀለኛው ነው የምንጀምረው። ከጂ እንጀምራለን። ከዛ ሲን እንይዛለን። ከዛ በኋላ መጨረሻ ላይ ይህን እንይዛለን ማለት ነው። ዚስ ሚንስ በቃ እዚህ ጋር አሁን ለምሳሌ መጀመሪያውን ይሄው እንደዚህ ያስኮኝ እቺን የምለቅ ከሆነ ይሄን መያዝ አለብኝ። ይሄው ፈርስት ሲ ኢንቨርዥን ኮርድ ሰራሁኝ። እዚህ ጋር ደግሞ ይህን የምለቅ ከሆነ ፊት ለፊት ያለውን ይህን ሲይዝ ሲ መሀል ላይ ስትሆን የመጀመሪያው ሩት ኮርድ ላይ ፊት ለፊት የነበረች ሲ መሀል ላይ በምትሆንበት ሰዓት ላይ ሰከንድ ኢንቨርዥን ኮርድ ይዘናል ማለት ነው። ሰከንድ ኢንቨርዥን ኮርድ ፈጠርን ማለት ነው። ስለዚህ ከዛ ብንቀጥል ከሆነ ታዲያ የመጀመሪያውን ነው የምናገኘው። ከዚህ ውጭ ኮርድ ማዝ እንችላለን። ስለዚህ ሲ ለመያዝ ከፈለክ እንደዚህ ማዝ እችላለሁ። ገብታችኋል አይደል? እንደፈለኩ አድርጌ መያዝ እችላለሁ ማለት ነው። ይሄ ምንም ለውጥ የለውም። እንደዚህ አያችሁ፣ ምንም ልዩነት የለውም። አያችሁት? የመጀመሪያው የሲ ኮርድ ሩት ኮርድ እና ፈርስት ኤንድ ሰከንድ ኢንቨርዥን ኮርድ ይሄን ይመስላል። የመጀመሪያው እንግዲህ ሩት ኮርድ ሲ ኢጂ ነው የምንይዘው። ስለዚህ ምንም ተአምር የለም። እዚህ ጋር መጀመሪያ ላይ ያዝነው ኪ መልቀቅ ነው። ከዛ በኋላ ይሄንን የለቀቅነው ኪ ወደ ፊት ለፊት ስንሄድ የቱ ጋር እናገኛለን የሚለው ነው። ሁለት ካለበት መጀመሪያ ኪ ስለሆነ እጆችን መያዝ ሲን ማምጣት ነው። ስለዚህ እዚህ ጋር ያለውን ታዲያ ሁለተኛው ኮምብለቅ የቱ መያዝ አለብኝ? ይሄንን መያዝ አለብኝ ማለት ነው። ምንም ተአምር የለም። ይሄ ነው የሲ ኮርድ ኢንቨርሽን እና ሩት ኮርድ ፈርስት ሰከንድ ኢንቨርሽን ኤንድ ሩት ኮርድ ይዟል። ወደ ዲ እንሄዳለን።
እኔ አንድ ሁለት ካሳያችሁ ሌላውን እናንተ በራሳችሁ መንገድ መስራት እንደምትችሉ አልጠራጠርም። እስቲ ዲ ላሳያችሁና ከዛ በኋላ ደግሞ እናንተ የራሳችሁን በየቤታችሁ እየተለማመዳችሁ ራሳችሁን ክሬት ማድረግ ትችላላችሁ። ቅድም እንደነገርኩኝ ለምሳሌ ፒያኖ ራሱ ለመጫወት እንደዛ አድርጌ መያዝ እችላለሁ። አያችሁት? ምንም ለውጥ የለውም። አያችሁ? ይኸው እንደዚህ ለውጥ የለውም። ስለዚህ ምንድነው እንደነገርኳችሁ በደንብ ቀረብ አድርጋ ያሳያቸው ወንድሜ ካሜራማኑ። ይኸው እና ይኸው ሲ እንደዛ ላይ ያስኩት እቺን ሁለት ኪ ያለበት የመጀመሪያው ኪ የሚለቅ ከሆነ ይሄን ሁለት ሺ። ስለዚህ ይሄኛውን ኪ እቺን ኪ ወደ ፊት ለፊት ከት በኩል ነው ማገኘው። ሁለት ኪ ያለበት መጀመሪያ ስለሆነ ወደ ፊት ፈልጌ እቺን የለቀኳትን ከዚህ መያዝ ሲ በቃ መጣው። ይሄኛውን ምለቅ ከሆነ ይሄ ምንድነው ኪ ምንድነው? ይሄ ነው አይደለ? ይሄ ጎበዞች ይሄን ታዲያ ምለቅ ከሆነ ፊት ለፊት ይሄን ሁለት ይዤ ይሄን እዚህ ከዚህ በኩል ምለቅ ከሆነ ፊት ለፊት አለውን ይሄን ፈልጌ ይችላል በቃ አንድ ለመያዝ ብቻ ማለት ነው። ስለዚህ ይሄን ነው። ይሄንን ስክሪንሾት አድርጋችሁ እየተመለከታችሁ ሌላ ኮርድ ማውጣት እንችላለን። አብረን እናውጣ እስቲ። የዲ ሩት ኮርዱ የዲ እንደምናውቀው ዲ ነው የምንይዘው። ከዲ በኋላ ኤፍ ነው የምንይዘው። ከኤፍ በኋላ ደግሞ ኤን ነው የምንይዘው። እና እዚህ ጋር ቀረብ አድርጋ አሳያቸው። የዲ ኮርድ ሩት ኮርድ አብረን እንስራ። ዲ ኤፍ ኤ ይሄ የዲ ኮርድ ነው። ዲ በምንይዝበት ሰዓት የምንጠቀመው ኮርድ ነው። ስለዚህ ራሱን ፈርስት ኢንቨርሽን ለመስራት እንደነገርኳችሁ ከመሃል እንጀምራለን። ያው ፎርሙላ እንደዚህ 1 2 3 ካልን እኛ የምንቆጥረው 2 ላይ ያለውን መጀመሪያ እናመጣለን። ከዛ 3 ላይ ያለውን ሁለተኛ እናመጣለን። 1 ላይ ያለውን ሶስተኛ እናመጣለን ማለት ነው። እንደዚህ ከዛ በኋላ ቀጣይም ላይ ያለው እንደዚህ ነው በቃ እናደርገው። ይሄ ማለት 2 ላይ ነበረውን 1 ላይ እናመጣለን። 3 ላይ ነበረውን 2 ላይ እናመጣና 1 ላይ ነበረው 3 ላይ ማድረግ ነው። ቦታው መቀያየር ነው። ስለዚህ እዚህ ጋር ዲኤፍ ኤ እናደርጋለሁ። ስለዚህ ኤፍ መጀመሪያ ትመጣለች። ከዛ በኋላ ኤ ሁለተኛ ቦታ ትመጣለች። ከዛ በኋላ ዲ ደግሞ ሶስተኛ ቦታ ትመጣለች ማለት ነው። ከዛ በኋላ ይሄ ፈርስት ኢንቨርጂን ኮርድ ሆናል ማለት ነው። ፈርስት ኢንቨርጂን ኮርድ የምን የዲ ኤፍ ኤ ዲ ሆናል። ከዛ ደግሞ የሰከንድ ኢንቨርጂን ኮርድ ለማውጣት እንደነገርኳችሁ ኤፍ ለፊት ይመጣል። ከዛ በኋላ ዲ ከዛ በኋላ ኤፍ ብሎ ሰከንድ ኢንቨርጂን ኮርድ በዚህ ያልቃል ማለት ነው። ስለዚህ ይሄንን ደግሞ በተግባር እዚህ ጋር እንመለከታለን። እስቲ ኮርዱን ሴቭ አላርግላችሁና ለማስረዳት እንዲመቸኝ ያው አስፍቻለሁ። ሌላ ነገር አልተፈጠረም። ኮርዱ እዚህ የነበረውን ወደዛ አምጥቻለሁ ለእናንተ ለማሳየት እንጂ ሌላ ምንም ያደረኩት ነገር የለም። አየ ኮርዱን ወደዚህ ያመጣሁት ሞኝነት ሆኖ አይደለ እሺ አሁን ኮርዱን ብቻ ተመልከቱ እናንተ፣ ሌላ ችግር የለውም። እንደምትመለከቱት እንግዲህ ሲን በሚይዝበት ሰዓት ላይ እንደነገርኳችሁ እንዴት ነው የሚያዘው? ዲን ይቅርታ፣ ዲን እና ኤፍን እና ኤን አንድ ላይ በምትይዙበት ሰዓት ላይ ዲ ይፈጠራል። ዲን እናገኛለን ማለት ነው አይደል? ዲ ማይነር ስለዚህ እናገኛለን ማለት ነው። ከዛ በኋላ እዚህ ጋር ዲን ምን እናደርጋለን? እለቃለሁ። ዲን ለቀቅ አድርጌ ከፊት ለፊት ያለው እንዲምፈልግ ነው። አያችሁ በቃ ምንም ነገር ምንም ተአምር የለውም። ኢንቨርጂን ኮርድ ማለት በቃ ያው እዚህ ጋር ዲ ለቀቀ ከፊት ለፊት ያለው እንዲመያዝ ነው። ከዛ በኋላ ዲ ራሱን ነው የምናገኘው። እንደዛ አድርጌ ዲ መያዝ እችላለሁ። አያችሁት? እናንተ ከዛ አይደል የሚጀምሩት ብዙ ጊዜ። ስለዚህ እዚህ ጋር ያለው በመልቀቅ ይሄን ሁለት ይዤ ኤፍን እና ማለት ኤፍን እና ኤን ይዤ ዲ ፊት ለፊት ያለውን ሲጨምር ዲ መጨረሻ ላይ አረኩኝ እንጂ ምንም መቀየርኩት ነገር የለውም። ይሄን ያስኩት እዚህ ጋር የነበረው ነው እዚህ ያመጣሁት። ስለዚህ ይሄኛው ፈርስት ኢንቨርዥን ኮርድ ኤፍ ኤ ዲ ይሆናል። ሰከንድ ደግሞ ኤን ይዣለሁ እዚህ ጋር ዲ እንደያዝኩኝ፣ ቀጣይ ምኑ መያዝ አለብኝ ታዲያ? ኤፉን መያዝ አለብኝ ማለት ነው። ስለዚህ እንደዛ እያደረጋችሁ
እንደዛ እያደረጋችሁ እስከ መጨረሻ ድረስ ከተከታተላችሁ እና ካጠናችሁ በጣም ውጤታማ ትሆናላችሁ ብዬ አስባለሁኝ። ይሄኛው ስለ ኢንቨርዥን ኮድ ነው ያሳየዋችሁ፣ ያለኝን ነው እያካፈልኳችሁ ያለሁት እና በጣም ጠቃሚ ትምህርት ነው ብዬ አስባለሁኝ። በቀጣይነት ደግሞ ትራንስፖዝ ስጠፋብኝ እንዴት አድርገን ማግኘት እንችላለን በሚለው ቪዲዮ በቀጣይነት እመለሳለሁ። ፕሊስ ደግሞ ቪዲዮ ከተመቻችሁ ላይክ በማድረግ ሼር በማድረግ ተባበሩኝ። እንደዚሁም ደግሞ አካውንትን ሳብስክራይብ በማድረግ ቤተሰብ ሁኑ። በሌላ ትምህርት በትራንስፖዝ ደግሞ ቀጣይ እመጣለሁ። ከዛ ስለ ኮርድም ደግሞ ብዙ ጊዜ ኤን በምንይዝበት ሰዓት ላይ ሲን በምንይዝበት ሰዓት ላይ እንዴት አድርገን ነው ኮርዶችን መያዝ የምንችለው፣ እንዴት አድርገን መጠቀም እንችላለን የሚለውን ደግሞ ስለ ኮርድ ሰፋ አድርጌ አሁን እያሳያችሁ ያለሁት ፈርስት ሰከንድ እነዚህ ኮርዶችን ኢንቨርዥን ፈርስት እና ሰከንድ እንዴት አድርጋችሁ እንደምትይዙ ነው። ስለ ኮርድ ደግሞ ሲ ሲሆን ብዙ ጊዜ ምኑን መያዝ አለብን፣ ጂ ጊዜ ሲሆን ኮርዱ እንዲያምርልን እንዴት አድርገን ቀኙንና ግራን እጃችንን እንዴት አድርገን መያዝ መስራት እንደምንችል ደግሞ በቀጣይ ቪዲዮ ይመለሳለሁኝ። እያሳያችሁን ስላላችሁ ፍቅር በጣም አመሰግናለሁ። ሳብስክራይብም ደግሞ 1000 ከፍ ብሏል። ስለዚህ እንቀጥላለን አብረን። ቀጣይ በትራንስፖዝ ተጠፋብን እንዴት አድርገን ማግኘት እንደምንችል በሱ ቪዲዮ የሚመለስ ይሆናል። አብራችሁን ስለነበራችሁ አመሰግናለሁ፣ አከብራችኋለሁ። ክፉ አንካችሁ ተባረኩልኝ። ቴንክ ዩ